ቆይ ማር ምን ሆነሽ ነው? ቆይ ተረጋጊ። አንቺ እኮ ነሽ ይኸውልሽ በወጣ አዳምጪኝ። ቆይ ማርገር ነው መፍትሄው። ቆይ አዳምጪኝ። ቆይ ልታስልጂ ነው። አትንካኝ። ዞር በል በቃ አትንካኝ። ከዚህ በኋላ ተቀበለሽ አታቆሚ። አንቺ ራስሽ እንዴ በቃ እዛ ስትገለበጥ እንዴት ነው ማያማ ተገልጣ ከወደቀች ባክማ ለምን ለቀቀ? እንዴ ስልክ እያወራሁ ነበር ያላየው። ወይኔ ጉዴ ስልክ ምናምን እንዳትይዝብኝ አይደል? ሁሌም ብለህ ስንት ዓመት ያው የተሰበርኩት እንደኝ ልብ ታያት Mamito in the house with the super. Hi. ሰላም እንበል ማሚቶዬ። ማሚቶና ምኗ ስኩተሯ አምሮብሻል ዛሬ። ውድ ቤተሰቦቻችን ከሞዳት ልጄ ጋር እንግዲህ ቪዲዮን ይዤ ከች ብያለሁ። ሰላም እንበላችሁና ዛሬ በጣም ምርጥ አደገኛ ቪዲዮ ይዘንላችሁ መተናል። እና ማሚቶዬ ምን እንደሆነ ያው ትገምታላችሁ፣ ነገር ግን እነግራችኋለን። ከዛ በፊት ግን ሰላም እንበላችሁ ማሚቶዬ። ሰላም እንዴት ናችሁ? ውድ የፍሬ ዳዲ ፋሚሊ ቤተሰቦች እንግዲህ ዛሬ የማርያም ከአባቷ በስተግራ በኩል ትገኛለች ከነስኩተሯ። ዋው! በነገራችሁ ላይ ከቤታችን ነገር ሸርበን ተንኮል አስበን ነው እኔና ማሚቶ የወጣ ነው። ካሜራችንን ቤት ውስጥ ደቅነናል። ቤተሰቦቻችን ሲመጣ እዛኛው ካሜራ ላይ አስነሳነው አሳያችኋለሁ። በቃ መጣን። ማማዬ አቤት አደራ በማርያም እሺ አባትሽን ባባው ሲል አደራ በሰማይ ጋር አለ ችግር የለውም በእናትሽ ችግር የለውም። እንዴ አንቆይም። እሺ አንቆይም። ይኸው ይቺ ባዙ አጸራጸራ ጌስት ጨርስ። አንቆይም እሺ አንቆይም። ምን ይልበት ነው ታውቃላችሁ? ስለዚህ አቆየሽ ይቀራል ማለት ነው። እሺ አልገባም ብለሽ ታሰደሻባችሁ ቀረሽ ማለት ነው። ካሜራችን ሴት አፓርገን የወጣ ነው። ስኩተር ተጫወቱ፣ ተዝናኑ። ሌላም ሁሉ ጊዜ እንደሚባለው ተዝናኑ ተብለን ነው። አሁን እንግዲህ እናታችን የምታውቀው ምንድን ነው? ስኩተር እንደምንነዳ ነው የምታውቀው። እኛ ግን እኔና ውዷ ማሚቶ ሌላ ነገር ይዘን ነው የመጣ ነው። ከባድ ፕራንክ ይዘን መጥተናል። ውድ ቤተሰቦቻችን ማማ መሳቅ አይቻልም። መሳቅ ካለብሽ እዚህ ነው ጨራሳሽ መሄድ ያለብሽ እንጂ እዛ መሳቅ የሚባል ነገር የለም። ውድ ቤተሰቦቻችን በአይነቱ ለየት ያለ ከባድ ፕራንክ ፍሬን በጣም ልንፈትናት ነው ዛሬ። ምንድን ነው የምናደርገው ያሰብነው መሰላችሁ? ፍሬ አሁን ባዝሩም እያጠበች ነው አይደል? ቅድም ስንወጣ ያያት ባዝሩም እያጠበች ነው። በጣም ቻው ብለናት ነው የወጣ ነው። ስኩተር እንደምንነዳ ታውቃለች። ብዙ ጊዜ ፈታ ለማለት ግቢያችን ያው ስለሚመች ሳይክል ወይም ስኩተር ይዘን ወይም ኳሳችን ይዘን ፈታ እንላለን። እንደተለመደው እንግዲህ ዛሬም ስኩተራችንን መርጠን እንግዲህ ያው ስኩተራችን ይዘናል። ስኩተር ያዝንበት ደግሞ ዋነኛው ምክንያታችን የፕራንካችን ዋነኛው የድራማው አካል ስለሆነ ነው። ካራክተር ወይ ስኩተራችን ይዘን ወተናል። ልንዝናና እንደሆነ የምታውቀው ስኩተር ወይም የሆነ ነገር ለመጫወት ስንወጣ አደራ ሁሌ አደራ በቃ ማለት የእሷ ልጅ ብቻ አስመሰለቻት ማማንና አይደል እንዴ? እኔ ደግሞ ሁሌ ስለምናደድ ምንድን ነው ይሄን ያህል እሷም እኮ የኔ ልጅ ነች። ምንድን ነው እንዴ እኔ አባት አይደለሁ እንዴ? እያንዳንዴ የሆነ ወንድነት ያጠቃኝ የለ ትንሽ እናድዳለሁና በቃ እንዴ እንደፈለገች ወደቀች ትደቅ እያልኩ አሹፋለሁ ብዙ ጊዜ እና ትናድድብኛለች። ዛሬም ስንወጣ በዛኛው ካሜራ እንዳያችሁት አደራ ብላን የወጣችሁ እቺ አደራ ለኛ ተመቸችን። የፕራንክ ደካማ ጎኗን ተገኘች ማለት ነው። ስለዚህ ደካማ ጎን ልንገባባት ነው። ቤተሰቦቻችን በጣም ይቅርታ እንግዲህ ፍሬዬ በዚህ አጋጣሚ ካስደነገጥን ያው መደንገጥሽ አይቀርም። ይቅርታ በኋላ ይቅርታም ለምንም አይመቸንም። ማማዬ ፍሬዬ የኔ ፍቅር
የኔ እናት አንቺ ደግሞ በጣም በጣም ነው የድንጋጤሽ መጨረሻ ማመሰግነው። ይቅርታ እናቴ በኋላ ይኸውልሽ ተቀይራብን እንደማያ ሌላ ነው የምትሆንብንና ውድ ቤተሰቦቻችን እንግዲህ ትደነግጣለች፣ ምንም ጥያቄ የለውም። ምን መሰላችሁ እስካሁን አልነገርናችሁም እኮ ልባችሁ አንጠለጠላችሁ። ይሄን ፕራንክ ስለምትወዱት ምን ያርጉ? ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ለማንኛውም ውድ ቤተሰቦቻችን የምናደርገው ምንድነው ስኩተራችን ይዘን ስንነዳ እንዳጋጣሚ ሆኖ ማማዬ ወደቀች እና መሬት ላይ መታት፣ የከፋ አደጋ ደርሶባታል። እጇ ተሰበረ። በስመ አብ ወወልድ ወመንፈስ ቅዱስ። እጇ ተሰበረብኝ። እኔ ራሴ ብትለኝ እንዴት ምን እንደሞ ራሱ አላውቅም፣ ግን አያደርሰው። እንግዲህ ይሄ በነገራችሁ ላይ ፕራንክ ለድራማ እናንተን ለማዝናናት እና የፍርዬን ደካማ ጎን በዛው እንድታዩልኝ ፈልጌ ነው። እጇ ተሰበረ ወይም እጇን መታት፣ እጇ አጓጉል ሆነ። እኔ እንዳጋጣሚ አላየኋትም። ስልክ ተደውሎልኝ ስልኬን በመነካካበት ሰዓት ላይ አላስተዋልኳትም። አደናቅፋት ነው ደቀ የሆነ እንቅፋት ነገር መታት። ባፍቴማ ይዘ ተደፋ እችላለሁ። አሁን ከመደፋት ይጠብቅሽ እና እጇ ተሰበረ ማለት በየቀኑ እናቴ ስኩተር ምናምን ስንመጣ ዛሬ ራሱ በቃ ሁሌም አደራ እንዳትወርቂ ስላልች እንደውም እኛ ለፕራንካችን ተበጨጨ። የዛሬ ፕራንክ እንግዲህ ዋና ማስተር አክተር በጣም ወዳት ብቸኛዋ ማን ሁሉ ነገር የሚመስላትን ልጄን ይዤ ነው የመጣሁት። አታሳፍረኝም ማሚቶዬ? ታሳፍረኛለች እንዴ? በደንብ ነው ይልሽ ማማ የሚባል ነገር የለም። በደንብ ነው አክት ማድረግ ያለብሽ። በቃ ልትነካሽ አታስነኪያት አደራ። ፕራንካችን በጣም እውነት እንዲመስል ለማድረግ ይዘን የወጣነው ነገር አለ። ምንድነው እሱ? ባንዴጅ ይባላል። ባንዴጅ ይባላል። እንግዲህ እጇን በባንዴጅ እንጠቀልላለን፣ አንገቷ ላይ እንደዚህ እናንጠለጥላለን። ፍርዬ በዚህ አጋጣሚ በጣም ምደነግጥ ይመስለናል። አሁንም በድጋሚ ይቅርታ። እግዚአብሔር አንተን ውሸት እኮ ነው። በነገራችሁ ላይ ውድ ቤተሰቦቻችን የምትመለከቱ ልጆች ልትሆኑ ትችላላችሁ። በምንም አጋጣሚ መዋሸት ለቤተሰብም ለወላጅም ለማንም ሰው ተገቢ አይደለም። ለእግዚአብሔር ራሱ መዋሸት አይወድም፣ ኃጢአት ነው። ውሸት አይደለም። ለዚህ ለመዝናኛ ለድራማ ለፕራንክነት መልክ ነው ማሚቶ አማኝ እዛ የዋሸት ፕራንኩን እንድታግዘኝ ያደረኳት። ለጊዜ ተዋሻለች ነው ማለት ውሸት እግዚአብሔር አይወድም። ስለዚህ ውድ ቤተሰቦቻችን ለመዝናኛ ለፕራንክነትና የፍርዬን ሴንሲቲቭ መሆኗን ለማሳየት ነው እንድታግዘኝ። ስለዚህ አክቲንግ መስራት አለብሽ። መሳቅ አይቻልም። ልትጮህ ትችላለች፣ ልትቆጣ ትችላለች፣ ልትመታኝ ልትችላለች። በቃ እኔ መገገሚ ስለማይቀር ጎረቤት ልጠራ ትችላለች። ነው የሚታወቅ ነገር አይታወቅም። ማማዬ እኔ ከገባሁ በኋላ ምን መሰለሽ የምለው ሆስፒታል አንሄድም፣ አንቺም ሆስፒታል አልሄድም፣ መርፌ ወጉኛል፣ ቀውጥ ነው የምታደርጊው። እሺ እንውጣ ካለች እኔ ደግሞ ገግማለሁ። ያው ጋጊ አይደል? ለዛ ነው እኮ ማቤት ተዋልኩ ማለት ጋጋሚ ያልኩ በ3 አመቴ ግግም ዘም። ውድ ቤተሰቦቻችን የኦፕሬሽን ስራችን ጨርሰናል። ማሚቶ እሱ ጋር ነው ማሳየሽ። ካትቸኩኝ ጨርሰናል። ማሚቶ ሬዲ ነች። ስኩተራችንም አዘጋጅተናል። እኔ ነኝ አንጠልጥዬ የምወስደው የተሰበረ ሰው ስለማይገፋ ማለት ነው። ማሚቶ ላሳያችሁ። ቆይ ኧረ እጄ የተሰበረ ሲደንሳል እንዴ? ይኸውልሽ አሁን እዛ ማን ይኸውልሽ ገና እንዲህ ስትመጣም ራሱ ምንም ትይስ ያው ለምሳሌ መሳቅ የለም መሳቅ አይደለም። እዛ ግን መሳቅ የለም። እሺ ኮስተር ብለሽ እንዳታስነኪ እጄ አሞኛ። ከዚህ ጀምሮኛ ከዚህ እዚህ ጋር ሁሉ ዞሯል። ቅድም እንደዚህ ዞሮ ነበር እጄ። ዳሪን የመለሰው ታያለሽ። እሺ እንዴት እንደፈራው። አይዞሽ አትፍሪ እንዴ ፕራንክ እኮ ነው። እማዬ ድረሽ አይዞሽ እንዴ ማነሳ ማለት ደርስልሽ ነው። አንተ ካውተው ይለ እንዴ ስሚ እዛ ሄደሽ ይኸውልሽ ቀስ እጄ የተሰበረ ሰው እንደዚህ ቀስ ብሎ የሚራመደው ስትቀመጪም ቀስ ብለሽ ነው። እሺ ሰዎቻችን እንግዲህ ወደ ፕራንካችን ሄድ። በቃ እንሂድ ማማዬ። ከዚህ በላይ ከቆየን ማለት ነው ምን ሆናችሁ ቆያችሁ ማለት አይቀርም። አይዞሽ አንቺ እኮ ምንም የተሰበርሽ ሰው ነሽ። A few moments later
ማር እንደዚህ መንቀልቀል በስማ እቃውን እንደዚህ ተሰባብሮ ራሱ ምን አይነት ራሱ እንደበቃ ማር ነይ በእናትሽ የማይሆን ነገር ችግር አጋጠመኝ በእናትሽ ነይ ቀስ በይ ነይ ማማ እኮ ትንሽ አስቸግር ነይ ማር የሆነ አደጋ አጋጠመኝ በእናትሽ የሆነ አጋጠመኝ አደጋ በእናትሽ ነይ ቀስ ያው ነው ማንኛውም እቃ ሁሉ ተሰበረ እሷም እጇ እኮ ወደቀች ማማዬ ዛሬ አደንግጪ ወድቃ ነው ስትከለከል አሁን አትንጫት አሟታል ለማንኛውም ወድቃ ነው ስትንከለከል ቀስ ብለሽ እንጂ አልኳት እኔ ስልክ ይዤ ነበር እንዳጋጣሚ ቆይ አሁን እቃዎቹን እዛ አስገቢያቸው በቃ ትንሽ ስራ ማስገባት አልፈልግም ቆይ እስኪ እንደይዘው በልልኝ ቁጭ በይ እሺ በማርያም ተቀመጥ አትነካኪያት አሁን እኔ ራሱ በመከራ ነው አረጋግጬ ያመጣው አትንኪኝ ያለሽ ለምን ትነኪያታለሽ ያማታል በቃ አትንኪያት ማለት እንዴት ወድቃ ነው ተያት የት ነው የወደቀችው እሺ ንገሪኝ በጌታ ስም ጭንቅላቷን ሰልመታትማ እሱን እንትን ሄልሜቱን ስላደረገች እኔ ጆንስ ሻክ ቤት ውስጥ ነው ከየት ነው ይሄ ምንድነው ለዛው ሄጄ ከፋርማሲ ገዝቼ መጣሁኝ አረኩላት በቃ ትንሽ ነው ዞር ያለው ጮህ መለስኩላት በቃ በስመ አብ ወወልድ ወመንፈስ ቅዱስ ወይኔ መዞር ነው ለዛው አዎ ምንም አንቺ ይኸውልሽ ማማ ይኸውልሽ ፍሬ አዳምጪኝ ይኸው በወጣም በገባን ቁጥር ይሄ እንደዚህ አትደቁ እያልሽ ንግግር ትናገራለሽ ኔጌቲቭ ነገር እየሳብሽብን እኛ ላይ እኔ እኮ አይደለም ታዲያ በቃ ምን ላድርግ እንዴ በቃ መልቀቅ ነው ለቀቅ አድርጎ ማማ እንዴት ነው የሚያደርግሽ እሺ እንዴት እንሂድ በቃ ያማታል በቃ አሁን ታያት ቆይ በእናትህ ታያት በቃ ይኸውልሽ የእጅ ስብራት ነው የማውቀው ስትሰብር ያቋቋል ወይኔ ቅዱስ ሚካኤል በቃ አሁን ምን ታረቅ ቁጭ ትበል አለቅ እዚህ ጋር እኔም አልነካሽም ቅድም ጮኸሽብኛል ራሱ ሰው ጉድ እስኪልሽ ራሱ ይሄን መልሽ ይላል አልነካሽም ነገርሽኛል አሁን በሻክ ቤት ነው ሰዳት አንተ ምን ስለሆንክ ነው አንተ ዞር የምትሆነው በቃ ወይ ውልቃት ነው ወይ ስንት ነው ትንሽ ደቂቃ ይቀመጥ በቃ አለቀ አሁን ቫዝሊን አምጪልኝ ሂጂ ቫዝሊን አምጪልኝ በቫዝሊን ነው ብቻ ያልቀባዋት ያላሸዋት በቃ በቫዝሊን ተረጋጊ ይኸውልሽ ቁጭ በይ አንቺ ራስሽ ቁጭ በይ ቆይ በመቤቴ ቆይ በማርያም ማማልሽ በማርያም ወሲታሪ በቃ ልሂድ እንዴ እኔ ያድንሻለሁ ወይ እስቲ ንቃቀኝ ታያት ያለሽ ነው በቃ ታያት በቃ ዘበልልኝ እንዴ ታያት በቃ እሷ እዛ ስታለቅ ስንት መከራ አልቀሳለች እዛ ለራሱ ሰው ጉድ እስኪላት ድረስ ታያት አሁን አረጋግቼ ነው ያመጣኋት ታያት በቃ አለቀ ያው ታይም ማው ይወረደ በቃ ታያት ቆይ አይደለም እሺ ቆይ ለምን ቁጫት ማንጂ እዛ ወይኔ ቅዱስ ሚካኤል ምን አለ ማርዬ ቀኝ እጇ ነው አዎ ቀኝ እጇ ነው ወይኔ ጉዴ ፈለክ ምን ነው ቀኝ ሆነ ግራ ሆነ ምን ለውጥ አለው እጅ ነው ቆይ አይደለም ምን አሳስ መጽሐፍ ነው አሳስቦሽ ነው ወይስ በእናትህ ተወኝ እኔ ስለ መጽሐፍ እስቲ ለምን ቁጫት እንዴ እሷን አረጋግጬ መጣሁ እኔ ደግሞ አንቺን ደግሞ እንዳረጋጋ እንዴ ደግሞ በቃ ታያት ተወንዴ ሐኪም ቤት ይዘናት እንዴ ሐኪም ቤት ይጃለሽ እኔ መርፌ ይወገኛል አልፈልግም በቃ ታያት ተረጋጋ ምን ማለት ነው እንዴ ትንሽ ተረጋጋ አይደለም ተረጋጋ ቢያንስ ተረጋጋ ለሚለው ኦይ ማር ምን ሆነሽ ነው ሊቆይ ተረጋጊ ለአንቺ እኮ ነሽ ይኸውልሽ በወጣ አዳምጪኝ ቆይ ማርገር ነው መፍትሄው ቆይ አዳምጪኝ እስቲ ቆይ ልታስ ልጄ ነው አትንካኝ ዞር በል በቃ አትንካኝ ወንዴ አትንካኝ እንዴ ተረጋጊ እንዴ ሐኪም ቤት መሄድ አለባት እንዴ ምን ሆነ ተረጋግታ ትሄዳለች ምንድን ነው ያል እንዴ ወንዴ አንተ ችግር ሰው ሲታመም የሆነ ነገር ሲሆን ዝም በሉ የምትለው ነገር አለ የአንቺ ችግር ነው እንጂ ሰው በወጣ ቁጥር እንዳትወርቁ አደራ እያልሽ ነጅሰሽ ነው ወጣሽ እኮ ነው የሚሆነው በቃ አሁን አታልቅሽ አሁን እሺ ባታልቅሽ እኔ እንትን እንድትል ነበር እኮ ለምን ታልቅሽ አትንካኝ ለምን ታልቅሽ ታሪ ማማ ቃተውኝ ትችሻለሁ በቃ አሁን በጣም ያማል ያማል ቅድም ነበር አሁን ትንሽ ይድናል በቃ ተው እንዲያዞርልኝ ትድናለች እስቲ ወይ ልትካት እኔ ስንት ዓመት ያው የተሰበርኩትን ድኜ ልብ ታያት እንዳትነኪኝ እያልሻለሁ እንዳትነኪኝ እኮ አለችሽ ትክሽ እንዳትነኪ ተሳስተሽ ይኸውልሽ አልቀሰሽ አስለቀሻት ትችልሽ ሰላም የነበረች ልጅ በቃ ይሄ እኮ አንቺ ነሽ እኮ ይኸውልሽ በቃ አትንኪያለች አትንኪያት በቃ አትንኪያት በቃ አንዴ በቃ ትንኪ እያለች እኮ ነው ያለችው ዳግማዊ በቃ ትንኪ እያለች አይደል እንዴ ልጅቷም ግን ልጃችን እኮ ነች እንዴ በቃ አሁን ትሪትመንቱ አለመንካት ነው አንቺ ነሽ አልቀሰሽ አስለቀሻት ልጅቷን እሺ
እንደዚህ ዞር አይደለም ቀስ ብለሽ እንደዚህ የዞሮ አይደለም ይሄን የዞሮ ያቀምጣል ይመልሱታል አባባ አያውቅም ለምን አላውቅም እንዲያውቅም ለአባቷ አያውቅም ታለች አባባ ዶክተር አይደለም እሺ እናቴ እኔ ተሰብሬያለሁ እሱማ አይደለም ግን ትንሽ አዙሮልኛል ዞሮ አሁን ደህና ነኝ አሁን ይተወኛል ከትንሽ አይሆንም እንደሱ አይሆንም ይተዋታል ማየት አለበት መነሳት አለብሽ ከማ ይተዋታል አሁን ልጅ ፓኒክ አስደረግሻት ትቻት ነው እንዴ እስቲ ስርዓት እንዴ ምን ስርዓት ነው በቃ የምን ስርዓት ነው እኔ እናንተ ልጃችን ፊት አንጨቃጨቅም በቃ ሂጂ ወደ ስራሽ ሂጂ በቃ ታያታ ለምን አትሄጂው ሽንት ቤት ላጥብ ነው የምሄደው በቃ ምንም ሆነ ምንም ዞሮ በቃ አሁን እያጨናነሻት ያለሽው ወይስ መቀመጥ ነበረብኝ እንዴ ምን ነው ታዋሲው ገብሬ በቃ ዞር በይ እስቲ እንዲስቷን አጣቃት ላይ በቃ እዛ ጋር አቅበሽ ቁጭ በይ በጣም ያጨረየው እንዴት እንደተቀመጠች ያት ራቅ በይላት እማኮ ራቅ በይላት ኧረ ወይኔ ቅዱስ ሚካኤል ባዚሊን አታመጭም ባዚሊን መጥቶስ በቃ ትንሽ ይሙቃት እጇን የማያውቅ ሰው ስልዞ መዞር ምናምን የማያውቅ ሰው አይነካም እንዳትነካ አምጣት ወንድ ነህ አትነካትም ቶንዴ በአይኔ እያለ አትነካም እማ እንዴት ነው የሚያደርግሽ እዩ ቅድም ነበረ ከዛ በኋላ አማኝ ነበረ ከዛ በኋላ አሁን ከፋርማሲ ጋር ሰው ባንድ ተደረገልኝና ከዛ በኋላ አሁን እኮ ተሰብሮ እንደሚያክሰው ደግሞ ምክንያት ነው ስደረድር ይበቃ ምንድነው በአንድ ማለት ነው እኔ ሁለቱም እጄ ወላቃ ነው ሲጀመር ከመቼ ጀምሮ ዛሬ ታለንቱም ሁለቱም እና ልብስ ሳጥን የሚያብጠው ለምንድን ነው በቃ አሁን መማን ያስታግሳል አይደል ቶንዴ ሐኪም ቤት ነው የምትሄደው አትነካም አንቺ ደግሞ ለምን ትቀብጫለሽ ሲጀመር አይነካም ያመቅበጥ ነው አይነካም ነው አይነካሽ ባንዲ ሳስተሽ ምንድነው ሰው ረድቼሽ ይል እንዴ ታምድ ነው ተከሽዋን ቀስ በይ እኔ ተከሽዋን በቃ ተከሽላ ላይ ዞር በይላት በቃ ምን ሞልቃለ አንቺ ነሽ ይኸውልሽ እንደዚህ ልጅ እንደዚህ በቃ ማጨናነቅ እንዳነከኝ አነካሽ በቃ እንዳቀባኝም አይቀባሽም በቃ አይቀባሽም እንዳነከኝ እሺ አልነካም አይቀባ በቃ ዞር ነው አንተ ምንድነው መሰለሽ ምን አደረገው አሁን የማይፈቀድልሽ ሽ አማሽ አልቻል አማሽ ራሱ አይስክሪም ከዛልሽ የምን አይስክሪም ልጅ መደበል ያስፈልጋል በቃ እንዴ እንደምን ታውቂያለሽ እንሄድና ሐኪም ቤታችን ሄደን ምንም አያረጉም ምን እንደሚያደርጉ ንገርሽ ይሄን ቶንዴ በትክክል አይደለም ያሰራው በበለጠ ይታመማል ምን ማለት ነው እንዴ ያው በትክክል የሚያማትና አስተካክያት የለ እንዴ ምን ማለት ነው እንዴ እኔ ደግሞ ላውራ ልጨርስ ምንድነው የምታወሪው የልጅሻት እኮ ነው ያለሽው በቃ ስንወጣ ቆይ አይደለም ስንወጣ ምንድነው ያለሽኝ ቅድም አደራ ምን ማለት ነው እኔ አባት አይደለም እንዴ አደራ የምትለው ምን ችግር አለው እንደሱ ይሄው እንደዛም ላይ ነው በቃ ሁሉ አቁሚ ይሻል አላቆም አልሽ ይሄው የተከስተው አይሽ በቃ አቁሚ ከዚህ በኋላ ተቀበለሽ አታቆሚ አንቺ ራስሽ እንዴ በቃ እንዴ እኔ አባት ነኝ ለምን ታለቅሻለሽ አታቅሽ አይለቀስም አባት ሆነ የምታለቅሰው በቃ ምን ያንቺን ባይታ ነው የምታለቅሰው አትንኪኝ ይላሻለች አትንኪኝ በቃ ትተኛሽ ልብስ አምጪላትሽ ትንሽ ጋር የምትበል ቆይ ትንሽ ጋር የምትበል በቃ ትተኛ እናትነቂ አትጇል ደብረ ብርሃን የሚሄድ ልጅ ሐኪም ቤት ሄዶ ይሄንን ከራጅ ተነስቶ ከዛ በኋላ ቅዱስ ሚካኤልን አናነቅስም ሄደ እኮ ታዲያ ቅዱስ ሚካኤልን በቃ ትንሽ ጋር የምትበል በቃ ዞር በይ ጋር የምትበል አትተኛ መተኛት መፍትሄ ነው ቶን እንዴ ለምን ነው እንደተማረ ማናስበው መተማር እንዳልተማረ ምን ማለት ነው በቃ እንዴ ይስቷ አትንኩኝ ለቆ ዞር ብሎ አልሳል ወይ ወጌሻ ጋር መሄድ አለበት ወጌሻ ለትን ማስራስ አይቻለሁ በቃ አለቀ ማን አንተ ወጌሻ እንዴ ነይ ስንት ተሰብሬ ያውቀዋለሁ ተሰብሬ ታዲያ እንትን ያልከው በጸሎት የተሰበርከው ነው ወሬ እንደወሬ ኧረ በእናትሽ ታያትሽቷል እንዴ ምንድነው የምታደርጊው አንቺ ራስሽ ይህ መጽሐፍ ቅዱስሽ አምጪ መጽሐፍ ቅዱስሽን ቀባትሽ እሱን እሳት ስናለ በቃ አይዞሽ አነካሽ አይዞሽ በቃ አይዞሽ ማማዬ አማታለ ቀስ በቃ ማሳለም ብቻ ማሳለም እኮ ያንተ ስራ ነው አይደለም አባ ወይኔ ተው እንዴ በእናትህ አትንካት ቶንዴ አትሄድም መኪና አትነዳም ለምን ራይድ ልጠራ ነው እንዴ ማንንም ልጅን በራይድ ላይ አይደለም በቃ አለቀ እንዴ ስለዚህ ና እንሂድ ልጅን አንድ በባለ አለቀ አትሄድም ለምን ዘመር ፊት ተወጋም ትሄጂው ለምን ትወጋለሽ ያተወቅ ልጅ ነው ማለት ካስፈልገው ዋታ ለምን ትሄዳለች አንተ ጤነኛ አይደለም እንዴ ዛሬ ምን ማለት ጤነኛነት እንዲያገባኝ በቃ ተረጋጋ እዚህ አሙሃ ውሃ ሙቂ ትንሽ ሞቅ አድርገን አይነካም ለምን ምንም ስለማናቅ እሺ በረዷን የበለጠ ብናሳመማት አላካትም በምንም አትነካም ልጄ
በቃ ሐኪም ቤት ሄዳ አራስ ትነሳለች። ምን እንደሆነች አይተዋት ነው የአጥንታ እንትን ጋር ሐኪም ጋር ነው ቅድም እዚህ ጋር አትንካኝ። ኧረ ወይኔ ልጄ በጣም አሟታል ማለት ነው። ተው እንዴ በእናትህ ተው ግን እንሂድ። ማሟታል እዛ ስትገለበጥ እንዴት ነው የማያማት? ተገልጣ ከወደቀችው ባፍጢማ ለምን ለቀቀ? እንዴ ስልክ እያወራሁ ነበር ያላየሁም። ወይኔ ጉዴ ስልክ ምናምን እንዳትይዝብኝ አይደል ሁሌም ብለህ እንዴ አንቺ ነሽ አንዴ በቃ ሰው ልጅ ያጋጥማል። ስልክ እያወራሁ ነበር ስትዞር ተገልጣለች። ሁሌ እንደዛ አይደለም ብለህ ስልክ ምናምን እንዳታይ እንዳትይዝ አይደል ብለህ ማማ ያይዞሽ በቃ ተወኝ በቃ አትንኩኝ። እማዬ እሺ በይ የኔ ልጅ ልጄ እሺ በይ። ቶንዴ እኮ ፕሮሚስ አድርጎልኛል ሐኪም ቤት እንዳትሄጂ ብሎ አትሄድም ብሎኛል። በቃ ፕሮሚስ አድርጌያለሁ። የጠባሴው ገብሬ ጭራሽ ደግሞ እንደዚህ እንደኔ ያመጣው። አዎ ፕሮሚስ አድርጌያለሁ። አሽቻለሁ። የምን ስሞትልህ ነው? በእናትህ ዞር በይ እንዴ! የምን ስሞትልህ ባል ነው? በቃ በልጄ እኔ መብት አለኝ ታውቃለህ። ሁላችንም መብት አለን። በቃ ትቀመጥ። እሷ መብት አላት ራሷ። እንዴ ኧረ በማርያም ልጅቷ እየተጨነቀች አንቺ ነሽ የምታስጨንቂያት። ዛሬ እናንተ እናወራለን። ሂጂ በቃ አንቺ ሂጂ በቃ አልመጣም። እኔ እንዴ ልጄ ጋር ነው የምሆነው። እናውራ በታለማት ምን እናውራ? እሺ እሺ ማዚም ጋር አንቺ እዛ ይቀመጥ። ልጄ እያለቀሰች እኮ አንቺ እምባ እያየሽ ነው የምታለቅሰው። በቃ ምን እናድርግሽ ንገሪኝ። እሺ ኧረ እያመማት ነው። ቶንዴ በማርያም ነው ይዘናት እንሂድ። አንሄድም በቃ ማማ አንሄድም። በማርያም ና አንሄድም በቃ ልዛው በቃ አልመጣም። እኔ እዚሁ ልጄ ነው ሂድ በቃ ቁጭ በይ። በቃ እስኪ እንነጋገር። እስኪ በቃ አልገባሽም እኮ አንቺ እራሱ ቁጭ በይ። እዛች ጋር ቁጭ በይ። በቃ እኔ እዚህ ጋር ቁጭ በይ። እዚሁ እኔ እያለች አይደል? ቁጭ በይ። እቅፍ አድርጊያት እስኪ እቅፍ አድርጊያት። ቀስ ብለሽ ተቃቀፉ። በዚህ ነው ስትገለበጥ አየኋት እኔ በዚህኛው በኩል በቃ ቆይ ረጋ በይ። አንቺ ምን ሆነሽ ነው አንቺ? እንዴ ኧረ ተው ቶንዴ፣ እንዲህ መነካካት ራሱ እኮ ትክክል አይደለም። መነካካት ራሱ እኮ ትክክል አይደለም ቶንዴ። ለምን? ኧረ ትክክል አይደለም ቶንዴ። ለምንድን ነው ትክክል አይደለም? ስንት ዓመት እንዳለኝ አውቃለሁ። ቆየትና አቅበት። ኧረ በእናትሽ ቁጭ በይ። እዛ አትነካኪ። ወይዛ የበለጠ ስሯ ወይ እንዳይዞር ወይ ውልቃት ይሆናል። እኛ እኮ አናውቀውም። አሁን ማር ለእናትሽማ ፕራንክ ተደርገሻል። ውድ ቤተሰቦቻችን ማሚቶ ኢን ዘ ሃውስ። እንዴ አታልቅሽ። እንዴ አንቺ ቅርታ በይ እንጂ ደግሞ አታልቅሽ ማማ። እንዴ ያው በጣም ያንቺ ጥፋት እኮ ነው ያጠፋነው ማማ። በቃ በእውነት ማማ ግን ለምንድነው እንደዚህ ሆነ? በእናትሽ ጭራሽ እያለቀሽ ፕራንክ ታደርጊኛለሽ እንዴ? እምባው ላይ ገና አሁን አልተነጋገርንም። እምባው ላይ የለውበትም እንዴ? እምባው እንዴት እንደመጣ ምንም የማውቀው ነገር የለም። እውነትሽን ነው። ምንም አልሆነም። ምንም አልሆንኩም። እኔ አልወደቅኩም። እስኪ እንደዚህ በይ። እውነት? አዎ። እና ለምን አለቀሽ? አንቺ ታውቂያለሽ ስታለቅሽ እንደማለቅስ ነገርኩሽ እኮ ስታለቅሽ እንደምታለቅሽ እያለሁ እኮ ነው። ማሚቶ ግን በስመ አብ ድንጋጤ። አንቺ እምባሽ እንዴት ነው የመጣው? ግን በስመ አብ ደንግጫለሁ። በአንሳ ዝም በል ቶንዴ። እኔ ምንም አታዋራኝ። በቃ ተወኝ። እኔ ጠፋች ካልከው ቀን የበለጠ ዛሬ ደግሞ በጣም ነው ያስደነገጠኝ። በኢየሱስ ስም አታልቅሽ። እንዴ ይቅርታ ማለት ቶንዴ በእናትህ በታለሙ ዞር በልልኝ። እንደው በቅዱስ ሚካኤል ይሻላል። ዞር በልልኝ በቃ። እንዴ ይቅርታ ታርግልን እንዴ ምን ነው? በቃ አይዞሽ። እንዴ በቃ ያው እንደገና ተሰክሻት ነው እንዴ? በቃ በጣም ይቅርታ። እሱ እንደዚህ አልኩ እንዴ መካከል አሁን መጣላት የለብንም እንዴ። ዝም በል ወይ ራስህ ሐሳቡን ያመጣው እኔ ሐሳቡን አላመጣሁም። ኧረ አንቺ ነሽ ቶንዴ። አንፈልግም እዚህ ደግሞ በቃ። አሁን ፕራንክ አድራጊዎች አይጣሉም እስከ መጨረሻው ድረስ ዩኒቲ ናቸው። አንድ ላይ ቲም ናቸው። ትክክለኛለሽ። ባለቀ ሰዓት ማማዬ ዞር በል በቃ ዞር በል። ለምን ዞር እላለሁ? እንዴ ምን ሆነሽ ነው? ይቅርታ አድርጉልኝ በማርያም። እንዴ ኧረ በስመ አብ
እኔ በቃ አጥፍቻለሁ። እኔ እኮ እሱ ቪዲዮ ብታዩ ራሱ እሱ ነው ሀሳቡን ያመጣውና እኔ ራሱ ቪዲዮ ስቀረጽ ደንግጬ ነበር። ራሱ አንቺ እንደዚህ እምቢ አትይው እምቢ ብለው ለመነኝ። ከዛ በኋላ እሺ ብዬ ተስማምቼ ነው። እንዴ ማማ ኧረ ተይ ባለቀ ሰዓት ትክጃለሽ እንደዚህ ታዋርጅኛለሽ። በቃ ፕራንክ ላድርጋት ተስማማው። በቃ አለቀ። ታዲያ ለመነኝ ነው አንቺ ተስማምተሽ መጀመሪያ አልተስማማሽም፣ ፈርተሻል። ፈራው ከዛ አምስተኛ ላይ ለምኜሻለሁ አውቃለሁ፣ ግን እናትን ፕራንክ እንድናረጋት ነው። ምን አለ በፕራንክ አየሽ። ይኸውልሽ ሁሌ የምለው እናታችን ታስጨንቀናለች። በምን አደራ አየሹ ጥፋቱ ለምን እንደሆነ አየሹ ጥፋቱ አይደለም። ይኸው የሆነ ነገር ሲከሰት የምትሆኑን አየሽ አይደለም። እግዚአብሔር ያውቃል ለሁሉ ነገር። እግዚአብሔር አያውቅም አላልኩም እኔ። ምን ያልክ ነው? ለቀቅ ማድረግ ያስፈልጋል። እንደዚህ ማስጨናነቅ አያስፈልግም። በቃ እንደዚህ እንደ አንተን ስለማውቅህ ነው እኮ ቸልተኛ ስለሆንክ እንዴ። ቸልተኛ ነህ። አዎ በአደባባይ ቸልተኛ ስለሆንክ እንዴ እኮ ስልክ አላወራሁም እኮ እሸቴን እኮ ነው። እውነት አስመሰልሽው እና ቸልተኛ ስለሆንክ ብቻ ነው። ታው ቶንዴ በእናትህ አደራህን ልጄን ልቅቅ አታርጋት። እንድጠነክርልህ ነው ልቅቅ የምታረጋት። ወንድ እኮ ለቀቅ አድርጎ ማስተማር አለበት። ሴት እናንተ ተንሳፋፊ ናቸው። በቃ እኔ በቃ ይሄ ተፈጥሮዬ ነው። ምን ላድርግ ታዲያ? እና በዚህ አሁን መተህ እኔን እንደዚህ ታደርገኛለህ? ደካማ ጎንሽ እዚህ ላይ እንድታውቂ እፈልጋለሁ፣ እንድጠነክር ይፈልጋለሁ። በቃ አለቀ። ልጅ ላይ እንደዚህ መሆን የለብሽም። ሁሌ ነገርኩሽ። የሚከሰተው ነገር ሲመጣ ምን እንደምትሆኝ ማየት ፈልጋለሁ። ይኸው ተከሰተ ዛሬ። አንድ አይኔ ያለው በአፈር አይጫወትም ይባላል። እሺ እሱ አውቃለሁ። መጠንቀቅ አንድ ነገር ነው፣ ተገቢ ነው። ነገር ግን እንደዚህ መሆን የለብሽም። ወይ እሺ ማማ፣ እኔ ግን ግራ የገባኝ ግን የፕራንክ አካል የሆነሽ እሷን ወግነሽ የምትጠይቂኝ ነገር ቀጥይ፣ ጠይቂኝ። ከእናት አትበልጥ። እሺ አደራ ስትል ችግር ምንም አይመጣም። ለምን አደራ ስትል እግዚአብሔር ይሰማል። ከዛ እግዚአብሔር አደራውን ይጠብቃል። ግን ሴንሲቲቭ ሆነች እኮ ሴንሲቲቭ ሆነች። እንኳን ልወቅ ስኩተርም አልነዳውም። ሳትነጂ ነው የመጣሽው። ኢንትሮ እየሰራ ነበር። አሁን ቴክ 5 ካደች። ይቅርታ ማረሽ። በቃ እውነት በቃ ታርቂ ያለው በቃ ግን በጣም አስደንግጣኛል በእውነት። ሁለተኛ እንዳደግሞ እጄን ራሱ በእውነት ዛለ። ይሄ እጄ ራሱ ይቅርታ። ትምህርት ተዘጋልሽ ደግሞ ጀምሩኝ ነው አይደል? ልጣምሪ ነው ቴክ 5። ኧረ ተይ ቴክ 5 ግድ የለም። ቅድም ተስማምተን አሁን ግን ሰርተሽ ከጨረስሽ በኋላ ግን ትክጃለሽ። ውድ ቤተሰቦቻችን ተመልሰናል። ያው እንግዲህ በጣም ይቅርታ። እናንተን መጀመሪያ ይቅርታ። ኖ እናንተን አይደለም መጀመሪያ ወደ ባለቤት። አይ ከሷ በፊት እግዚአብሔርን መጀመሪያ እግዚአብሔር እንደዚህ አይነት ነገር ከኛ ቤተሰብ ውስጥ አርቀልን። እንደዚህ ነገር አታስከስትብን። ውሸት አያስፈልግም ተብለናል። ውሸት እንደማያስፈልግ ተነጋግረናል። እናታችን ስለዚህ እኮ ልጄን እኮ ውሸት እያስተማርክ ነው ተነጋግረናል። ውሸት ክልክል ነው። እግዚአብሔር ለድራማ ፐርፐዝ ነው ፕራንክ ልናደርጋት ነው ስለምን ተስማምተን ይቅርታ ተብለናል አይደለም እንዴ? ይቅርታ ብለናል። ራሱ እዛ ላይ ይቅርታ ብለን እየሳቅን ለማንኛውም ፍሬንድ ስላስደነገጥናት አሁንም ይቅርታ በድጋሚ በቃ ይቅርታ ስለነገርኩሽ ልብሽ ራሱ እስካሁን አልተረጋጋችም። እንወድሻለን። ይህንን ፕራንክ ከወደዳችሁት ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ቀጣይ ምርጥ ቪዲዮ ይዘንላችሁ እስክንገናኝ እዚህ ላይ እንሰናበታችኋለን። እስከዛ ድረስ እኔ ፍሬዬን አረጋጋለሁ። ባይ ቻው።